ዘናጭ መሆን ከፈለግሽ ይህንን አድርጊ። በሰዎች ዘንድ ማራኪና ሳቢ ለመሆን ይህንን አድርጊ። የመጀመሪያው ነጭ ወይም ጥቁር ሸሚዝ ወይም ቦዲ በልብስሽ መሃል ቀላቂ። ይህ በቀላሉ ከማንኛውም አልባሳት ጋር ከጂንስ ወይም ከቀሚስ ጋር የሚሄድ በመሆኑ በሰዎች ዘንድ አትራክቲቭ እና ማራኪ እንድትሆኚ ያደርግሻል። ምንጊዜም የተስተካከለ የፀጉር ስታይል እንዲኖርሽ አድርጊ። በተጨማሪም ጌጣጌጦች በመጠቀም መነጽር፣ ሰዓት፣ የጆሮ ጌጥና የአንገት ጌጥ በመጠቀም ይህም በቀላሉ ማራኪና ውብ እንድትሆኚ ስለሚያደርግሽ ይህም ዘናጭ እንድትሆኚ ከሚረዳሽ ነገር አንዱ ነው። እንዲሁም ጫማሽ ከቦርሳሽ ወይም ከላይ ከምትለብሹ ጋር ማች አድርጊ። ይህ ተመሳሳይ ቀለማት በሰዎች ዘንድ በቀላሉ አይናቸውን አትራክቲቭ ማድረግ ትችያለሽ ማለት ነው። ቀጣይ እንድሰራልሽ የምትፈልጊውን ነገር ኮመንት ላይ አስቀምጪልኝ። ከተመቸሽ ቤቱን ሰብስክራይብ አድርጊ።